أبدأ بسم الله حديثك وثني بخير البرايا جود القرآن ورتل سورة سورة وآية آية سورة سورة وآية آية نحن حافظين للعقيدة والوصول لله غاية في الفجر ألفية تجرد للإذاعة الرافعة راية بالقلم واللوح نسطر للقيم في كل ولاية للقيم في كل ولاية. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين وبعد. أيها المستمعون الكرام، السلام عليكم ورحمة الله تعالى وبركاته. أحبابي، الحمد لله على نعمة الإيمان والإسلام. الله اسلمنا سلوفقن الله إيمان سلسطن በጧት በማታ ስንቆም ስንቀመጥ ስናርፍ ስንሄድ አላህን ልናመሰግን ይገባል። ከንጹህ ሙስሊሞቹ በሐቂቃ አንቢያዎች፣ ሙርሰሎች፣ እነዛ ታቢዒዎች ታቢዑት ታቢዒን ኢላ የውሚና ሀዛ ያስተማሩትን ትክክለኛ አቂዳ እንድንከተል ላደረገን ጌታ ሁልጊዜ ልናመሰግን ሁልጊዜ ሹክር ልናረግ ይገባል። ለምን አላህ ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ። አላህ በሰጠን ኒዕመተን ሒስያ ወመዕነውያ የሚታይ የሚቆጠር በግልጽ ሁሉ የሚያውቀው ለሆነውም ኒዕማ ደግሞ ከሱ በቀር ሌላ የማያውቀው የሆነ የውስጥ እውቀት፣ የውስጥ ኢማን፣ የውስጥ ጥንካሬ አላህ መስጠቱ ያም ሚነላህ ነው። በዛ ሁሉ የምናመሰግን ከሆነ አላህ በኒዕማ ላይ ኒዕማ እየጨመረልን ይሄዳል። ያንም ማናመሰግን ከሆነ ደግሞ ነገሩ የከፋና ከዛ የባሰ ነገር አላህ ሊያመጣ ስለሚችል ፊሰራኢ ወዶራ ሲመቸንም ሳይመቸን ስንደሰትም ሳንደሰትም አላህን ማመስገን ለእያንዳንዳችን ተገቢና ግዴታ ነው። እሱን እናመስግነው። እሱን የምናመሰግን ከሆነ ቀልባችንን ሁልጊዜ በእስቲግፋር በዒልም ሁልጊዜ ኢማናችንን በዚክር አላህ በዒልም የምናሳድግ ከሆነ ፈላህ እንወጣለን። የቁሉ አሐዱ ሷሊሒን አላህን ከሚፈሩ ከሙተቆቹ ብዙ ሕክማ ጥበብ ብዙ እውቀት ይገኛልና ምናሉ መሰላችሁ? አንድ አላህን ፈሪ የሆኑ ሚነ ሰለፍ ዐጅብቱ ሊመን የግሲሉ ወጅሃሁ ፊል የውሚ መራትን ወላ የግሲሉ ቀልበሁ ወለው መረተን ፊሰና አሉ። ብዙ ሰዎች እኔ በጣም ያስገርሙኛል፣ በጣም ያዐጅቡኛል። በቀን ሰው ፊት እንቀርባለን ብለው በተለያየ ጊዜ ፊታቸውን እየታጠቡ የፊታቸውን እንዲሁ የሰውነታቸውን የሌላውንም ጽዳት በጣም ሲጨነቁለት በጣም ትኩረት ሰጥተው ጊዜ ሰጥተው ለሱ በጣም ጊዜያቸውን ሲያባክኑና ሲጨናነቁ ይገርመኛል። ግን ቀልባቸውን ለማጠብ ቀልባቸውን ለማጽዳት ቀልባቸው ላይ የሚያርፍን ቆሻሻ ደረን ለማስወገድ አይደለም በየቀኑ በየወሩ በአመት እንኳን ትዝ የማይላቸው ሰዎች አሉ። ሁልጊዜ ዝም ብለው በዛው የሚያሳልፉ እንደነዚህ የሚገርመኝ የለም ብለዋል። ስለዚህ እንዲሁ በጧትም በማታ በተለያየ ጊዜ ቀልባችንን ኢንሻአላህ ልንጠብቅ ይገባል። ለምን ወቅታችን ላይ ቀልብ የሚያቆሽሽ ለጆሮ የሚከብድ ብዙ ነገራቶች ቴክኖሎጂው ይዞብን የመጣው ጣጣ አለ። አሁን በሸሪዓተል ኢስላሚያ ዙሪያ ስንሄድ ስለ ዲነል ኢስላም ምንም ራኢሃው የሌላቸው የኢስላም ምንነት ምንም ያልገባቸው ሰዎች ስለ
አቃኢዱ ሲያስተምሩ በጣም የሚገርምና በጣም የሚያስደንቅ ጉዳይ አለ። ስለ አህካሙ ስለ ፈትዋው እነዛን ምንም ዕውቀት ሳይኖራቸው የሚሰሙ ሰዎች በጣም አስቸጋሪና የማይሆን ለአኺራ የማይጠቅም አቂዳ ለአኺራ የማይጠቅም ስራ ሰርተው ይሄዳሉ። አኺራ ከተሄደ በኋላ ደግሞ ሌላ ተመልሶ ማስተካከል የማይቻልበት ስለሆነ ኸሲረ ዱንያ ወልአኺራ ሰዎች ዱንያቸውንም አኺራቸውንም አተው ይከስራሉና አላህ ከሚከስሩት እንዳያደርገን አላህ ፈላህ ነጃህ ከሚወጡት ስኬታማ ከሆኑት አላህ ያድርገን። እና ሁከማዎች በጣም የሚገርመው ዑለማዎች የራሱ ጥበብና የራሱ ሂክማ አላቸው። 4 ነገሮች በጣም ጥሩ ናቸው ያምራሉ አሉ። አንድ ሰው ሲሰራው ሌሎችም ሲሰሩት አርባአቱን ሐሰና ወላኪንና አርባአተ ሚንሃ አሕሰን 4 ነገሮች ጥሩ ነበሩ የበለጠ ደግሞ 4 ሌሎች ላይ ሲሆኑ ደግሞ ከሐሰን የበለጠ አሕሰን በጣም የሚያምሩ በጣም አስደሳች ይሆናሉ አሉ። ከመጥፎ በጣም መጥፎ እንደሚባለው ሁሉ ጥሩ የሆነው ነገር ደግሞ በጣም ጥሩና በጣም አስደሳች ነገር አለ አሉ። አልሐያኡ ሚነ ሪጃል ሐሰኑን ወንዶች ሐያ ሲኖራቸው ማለት አላህን ፈርተው ሸሪዓን አክብረው መናገር የሌለባቸውን ሳይናገሩ መናገር አለባቸው ቦታ ላይ አለመናገር ማስተላለፍ ያለባቸውን አለማስተላለፍ ይሄ ሐያ አይባልም። ሐያ የሚባለው ጥሩ ስነ ምግባር የሚባለው ሸሪዓተል ኢስላሚያን ሲከተል የሰው ልጅ ሸርዑ ዝም በላለው ቦታ ላይ ዝም የሚል ከሆነ ተናገር አለበት ቦታ ላይ የሚናገር ከሆነ ጥሩ ስነ ምግባር ኑሮት ዑለማዎቹን የሚያከብር ከሆነ ትልልቆቹን የሚያከብር ከሆነ ለትንንሾቹ የሚያዝን ከሆነ ረአፋ ረህማ ያለው ከሆነ ይሄ ሐያ ይባላል። ሸርዕ በሚያዘው መልኩ ይሄ ወንዶች ላይ እንዴት ያምራል። ወላኪነሁ ሚነል መርአቲ አሕሰን ደግሞ ሴቶች ሐያ ያላቸው በሸሪዓተል ኢስላሚያ የሚመሩ እንደው ዝም ብለው ምንቅርቅር ያሉ ሴቶች ሳይሆን አለባበሳቸው፣ አነጋገራቸው፣ ሁኔታቸው ሁሉ አቅላቸው ተሟልቶ ሸርዑ እንደሚያዘው አላህን ፈርተው ሸርዕን አክብረው በሐያ በስነ ምግባርና ጥሩ ግርማ ሞገስ ኑሯቸው ሲንቀሳቀሱ ምን ያህል ያምራል አሉ። ወልዓድሉ ሚን ኩሊ አሐድን ሐሰን ወላኪነሁ ሚነል ኡመራኢ አሕሰን ፍትሐዊነት ማንኛውም ሰው ላይ በጣም መልካም በጣም ጥሩ ነገር ነው አሉ። አባወራ በቤቱ ፍትሐዊ ሲሆን ጎረቤት ከጎረቤት ጋር ፍትሐዊ ሲሆን ጓደኛ ከጓደኞቹ ጋር ባለው ነገር ፍትሐዊ ሲሆን ወንድም ከወንድሞቹ ጋር ፍትሐዊ ሲሆን ደስ ይላል። ፍትህ የትም ቦታ የሚያምር ነው። ደግሞ መሪ ሆኖ በተለይ ፍትሐዊ ሲሆን በጣም አሕሰን የበለጠ አስደሳች ይሆናል አሉ። መሪ ሆኖ ፍትሐዊ ማለት ምንድነው? ሸሪዓተል ኢስላሚያ ባዘዘው አንዱ ሀብታም ነው፣ አንዱ ድሃ ነው፣ አንዱ ዘመር ነው፣ አንዱ ባዕድ ነው፣ አንዱ የኔ ጎሳ ነው፣ ሌላው የኔ ጎሳ አይደለም ሳይል ሰዎችን በፍትህ ሰዎችን በትክክል ፍትህን አስፍኖ ሲመራ በጣም የሚያስደስት ነውና በተለይ መሪ ሲባል የግዴታ አገር ብቻ መምራት አይደለም። በተለያየ ሁኔታ ላይ የመሪነት እድሉ ይኖራል። አገር የመምራት ኢስላምን ይዞ የወፈቀውማ ኡመራዎች ከሆኑ ያ የበለጠ ደግሞ ትልቅ ደረጃ ነውና በየትኛውም እኛ ሐላፍትና ኑሮን በየትኛውም በምንመራው በየትኛውም አጋጣሚ ፍትሃዊ ልንሆን ይገባል። አንዱን ካንዱ የምናበላልጥ ከሆነ ሸርዑ ከሚያዘው ውጭ አንዱን ካንዱ በተለያየ ነገር ከፍ ዝቅ አድርገን አንዱን ምንዞልም ከሆነ ይሄ አስቸጋሪ ነው። ለምን አዝልሙ ዙሉማቱን የውመል ቂያማ ይላሉ ረሱል አለይሂ ሰላቱ ወሰላም። ዱንያ ላይ የሚሰሩ ግፎች፣ በደሎች፣ ፍትህ ማጣት የውመል ቂያማ ጨለማ ናቸው።
ወደፊት አያስኬዱም፣ ወደ ጀነተል ፊርደውስ አያስገቡም። ሲራጥም ማህሸርም ላይ በጣም የሰው ልጅ ለአደጋ ለቅጣት ያጋልጣሉ፣ ለኪሳራ ያጋልጣሉና ፍትሃዊ ሆኑ ይላሉ ረሱሉ ዑለማዎች ካሉት ያው የረሱል አለይሂ ሰላቱ ወሰላም ሐዲስ ነው ይሄ። ዑለማዎች ከዛ ኢክቲባስ አድርገው ነው አልዙልሙ ዙልማቱን ያለው የረሱላችን አለይሂ ሰላቱ ወሰላም ሷሂህ የሆነ ሐዲስ ነው። እንደይሁም ምን አሉ ወተውበቱ ሚነ ሸይኽ ሐሰነቱን እድሜያቸው የገፋ ሽማግሌዎች ከነበረባቸው ስተት ተመልሰው ሸሪዓተል ኢስላሚያ በሚለው ሲመሩ ያን ፊት የነበረውን መጥፎ ነገር አስተካክለው በመስመሩ ቀጥ ብለው ሲሄዱ ተወብተው ሶላታቸውን በአግባቡ እየሰገዱ ዚክራቸውን እየዘከሩ ቁርአናቸውን እየቀሩ አላህን ፈርተው ሲስተካከሉ በጣም መልካም ጥሩ ነው። ወላኪንሃ ሚነ ሸባቢ አሕሰን ደግሞ ወጣቶች ስነ መግባራቸውን አስተካክለው ሸሪዓቸውን ይዘው ሸርዑ በሚያዘው ከመጥፎ ነገር ራሳቸውን አቀበው ከመጥፎ ነገር ተመልሰው በአግባቡ ሶላታቸውን እየሰገዱ ዚክራቸውን እየዘከሩ ተውባታቸውን አድርገው ሸሪዓተል ኢስላሚያ በሚያዘው ሲሄዱ ከወጣቶች ደግሞ በጣም ያማረና በጣም የሚያስደስት ነገር ነው አሉ። ወልጁዱ ሚነል አግኒያኢ ሐሰን ቸርነት የተቸገረውን መርዳት ከሀብታሞች ሲታይ ደስ ይላል። የሀብታም ቸር የሀብታም ሰጭ በጣም ያምራል፣ ሸርዑም ያዘዘው ነው አሉ። ወላኪነሁ ሚነል ፉቀራኢ አሕሰን የሌለው ደግሞ ከኔ ወንድሜ ይብሳል፣ ከኔ እህቴ ትብሳለች፣ ከኔ ያያጣው የታመመው የተቸገረው ይብሳል ብለው የሌላቸው ሰዎች ለሰው አዛኝና ለሰው ሰጭ ሲሆኑ የዲሃ ሰኽይ ቸሮች ሲሆኑ ደግሞ በጣም ያምራል ብለዋልና ስለዚህ ቸር ለመሆን የግዴታ ሀብታም ብቻ መሆን አያስፈልግም። እንደይሁም ፍትሃዊ ለመሆን የግዴታ መሪ መሆን አያስፈልግም። ተውበት ለማድረግ የግዴታ ሽማግሌ መሆን እድሜ መግፋት አስፈላጊ አይደለምና ሐያ ሊኖር ወንድ ብቻ መሆን አያስፈልግም። ሐያኡንም ከዛሊከ ፍትሁንም እንደዚሁ ተውበቱንም ሰኻውንም እኛ ላይ እንዲታይ ሁላችንም መጣር አለብን። እነዚህ እንዲያማሩት ሁሉ ደግሞ በይህ ተቃራኒ አራት ነገሮች በሸሪዓም የተጠሉ ናቸው። ህብረተሰቡም ዘንድ እንደይሁ የተወገዙ ቀቢህ ነገሮች አሉ አሉ። አርባዓቱን ቀቢሃ ሸርዑም የጠላቸው ሸሪዓተል ኢስላሚያ ያወገዛቸው አይ በሸሪዓተል ኢስላሚያ ብቻ ሳይሆን በህብረተሰቡም ዘንድ የተወገዙ አራት መጥፎ ነገሮች አሉ አሉ። አራት ላይ ሲታዩ ግን አቅባህ ናቸው አሉ። አቅባህ ያለው አፍዓለ ተፍዲል ይባላል። ከቀቢህ አቅባህ ይበልጣል፣ ተሐሰን አሕሰን ይበልጣል፣ ተፋዲል አፍዶል ይበልጣል፣ ከጠዊል አጥወል እንደሚበልጠው ሁሉ ማለት ነው። ምናሉ አዘንቡ ሚነ ሻቢ ቀቢሁን ሸሪዓተል ኢስላሚያን ወደ ኋላ አድርጎ ቁርአን ሐዲስ ያዘዘውን ዑለማዎች ያስተላለፉትን ትቶ አንድ ወጣት ወይም ወጣቶች አላህን ሲወነጅሉ አላህ የከለከላቸውን ሲፈጽሙ አላህ ያዘዛቸውን ሳይፈጽሙ ሲርቁ እንደዚህ የሚያስጠላ የለም አሉ። ወሚነ ሸይኺ አቅባህ በተለይ ደግሞ እድሜያቸው ገፋ ያረጉ ሰዎች ከሸሪዓተል ኢስላሚያ ውጭ ሆነው ከሸሪዓ ውጭ ሲያምፁና የአላህን ትእዛዝ ሲተው ማየት በጣም እንደዛ አስቀያሚ የሚያስጠላ ነገር የለም አሉ እንጂ ወንጀል ማንም ላይ አያምርም። ወጣቱም ላይ አያምርም፣ ሽማግሌውም ላይ አያምርም። የበለጠ ደግሞ እድሜው ገፍቶ ቀብር አፋፍ ላይ ሆኖ አብዛኛውን እድሜውን ጨርሶ ወደ አኺራ ሊሄድ ሞት ቀርቦ እያለ ሸሪዓን የማያከብሩ ትልልቅ ሰዎች በጣም ያስጠላል አሉ። ወልኢሽቲጋሉ ቢዱንያ ሚነል ጃሂሊ ቀቢሁን ወሚነል ዓሊሚ አቅባህ ስለ ሸሪዓተል ኢስላሚያ የማያውቁ የዲነል ኢስላም ዕውቀት የሌላቸው ሰዎች
በዱንያ ተጠምደው ዱንያን ብቻ መሰብሰብ ዱንያን ብቻ ማስተካከት በዱንያ ልባቸው ተነክቶ ብዙ ነገራቶችን ትተው ብቻ ለሷ ሲስገበገቡ ማየት ይሄ ቀቢህ ነው ያስጠላላሉ ግን ስለ ሸሪዓተል እስላሚያ እናውቃለን የሸሪዓ መሪነን የሃይማኖት መሪነን ብለው ደግሞ ለዱንያ ሲስገበገቡ ማየት ይሄ በጣም አጸያፊና ከነዛ ከተራዎቹ ሰዎች ዕውቀት ከሌላቸው ሰዎች ደግሞ አቅባህ ነው ሁለቱም ላይ የዲነል እስላም ዕውቀቱ ይኑረውም አይኑረውም ዱንያን ማወቅ አለበት ዱንያ ግዚያዊ ናት ታልቃለች ከኛ በፊት የነበሩ የሉም እነሱ እንደሄዱ ሁሉን ሄዳለን ብሎ የዱንያ ማንነት ሐታ ዕውቀት የሌለው ሰው እንኳን ይሄ ኢልመ ضروري ያለው ሙስሊም ነኝ የሚለው ሊያውቅና ሊተው ይገባ ነበር ከሱ ብሶ ደግሞ የዲን መሪ ነኝና ዲነል እስላምን አውቃለሁ የሚለው ደግሞ በዱንያ ተጠምዶ ዱንያን ብቻ ለመሰብሰብ ሲሰክር ማየት እንደዚህ የሚያስጠላ የለም አሉ ወተካሱሉ في طاعات من جميع الناس قبيح ለሸርዕ ተግቶ ከመስራት አላህን ከመገዛት ችላ ሲል ማየት ከማንኛውም ሰው ያስጠላል ማንኛውም ሰው ሸርዕ ሊخدም ማንኛውም ሰው ወደ ጧዓ በጣም ነሽጥ ሆኖ ለኢባዳ ነገር ጥሩ ስሜት ኑሮት መስራት ሲገባው ጀማዓው ሶላት ላይ መዳከም ዚክሩ ላይ መዳከም ቁርአኑ ላይ መዳከም ተለያዩ ኢባዳዎች ላይ ወደ ኋላ ማለት ለሸሪዓተል እስላሚያ የሚጠቅም ነገር ለመስራት ወደ ኋላ ማለት ከማንኛውም ሰው ሲያስጠላ ግን ومن العلماء والطلبة أقبح አሁንም ዲንን እንመራለን የሚሉ ዑለማዎች አዋቂ ናቸው ሊቃውንት ናቸው የዲኑ መሪ ናቸው የዲን አዋቂ ናቸው የተባሉና ስለ ዲናቸው ዕውቀት ደግሞ እንፈልጋለን የሚሉ ዲን ተማሪዎች ላይ ለዲነል እስላም ለጧዓ ለኢባዳ ለዲን ለሚጠቅም ነገር ወደ ኋላ ሲሉ ማየት ደግሞ ይሄ የበለጠ አቅባህ ነው ያኛው ቀቢህ ነው ይሄኛውም አቅባህ ነው አሉ ወተከብሩ ሚነል አግኒያኢ ቀቢሁን ومن الفقراء أقبح ይሄ ኩራት የሚባለው መንቦጥረር ሐቅን አለ መቀበል ከኔ በቀር ማን አለ እኔ ብሎ ራሱን ከሁሉም በላይ ከፍ አድርጎ ማሳየት ሀብታሞች ላይ ቀቢህ ነው ሸሪዓተል እስላሚያ ያወገዘው ነው ህብረተሰቡም ጋር የተወገዘ ነው ኡቀላዎቹ ጋር ትክክለኛ አይምሮ ያላቸው ሰዎች ዛር እነዛን ያወግዙታል ሸሪዓተል እስላሚያ እንዲያወገዘው በተለይ ደግሞ ምንም የሌለው ዲሃ ደግሞ ሲኮራ የበለጠ አስቀያሚና የበለጠ በጣም መጥፎ ነው ይላሉ ዑለማዎችና ስለዚህ ሐቅን ለመቀበል ራሳችንን ዝቅ አርገን ዕውቀት ለመውሰድ የጃሂል የዲሃ ኩሩ በጣም ያስጠላል የሚያስጠላው ኩራት ዕውቀት አለውም ላይ ሀብት አለውም ላይ ነው ቅድም እንዳልነው በጣም ደግሞ የማስጠል የመጥፎ የሚባለው ደግሞ እንዲህ አይነቱ ላይ ነውና ኢንሻአላህ መዳከም የሚባለው ኢባዳም ላይ ሳይኖርብን ኩራትም ሳይኖርብን ሸሪዓተል እስላሚያ የሚያዘውን እየፈጸም ሸርዓችን የከለከለውን ነገር ተከልክለን በዲህና ይችን ዓለም ለመጨረስ ሁላችንም አህል አላህ ያድርገን እኛም በተናገርነው እናንተም ደግሞ በሰማችሁት የምንጠቀም አላህ ያድርግልን የውመል ቂያማ ተመጥፎ ሒሳብ ተኢቃብ አላህ ይጠብቀን ስራችንንም ሁሉ ቀቡል አድርጎ የውመል ቂያማ የምንጠቀምበት አላህ ያድርገን إلى اللقاء والسلام عليكم ورحمة الله تعالى وبركاته أبدأ بسم الله حديثك ثني بخير البرايا جود القرآن رتل سورة وآية آية سورة وآية نحن حافظين للعقيدة والوصول لله غاية في الفجر ألفية تجرد للإذاعة الرافعة راية بالقلم واللوح نسطر للقيم في كل ولاية